ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ የዕለቱን ሰበር ዜናዎች ይዘን ቀርበናል። ከፍተኛ ባለስልጣናቱ በቁጥጥር ስር መዋላቸው፣ ሁቲዎች በሳዑዲ ላይ ጥቃት መሰንዘራቸውና ኢራን በእንግሊዝ ላይ ጥቃት መሰንዘሯን በዝርዝር እንመለከታለን። አብራችሁን ቆዩ። አቶ ኤርሚያስ ተክሉንና አቶ ኔቢል ማቲያስን ጨምሮ 6 ከፍተኛ ባለስልጣናት በቁጥጥር መዋላቸው ተገለጸ። በስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ መረጃ ስርዓት ላይ መረጃዎቹን ሆን ብለው በማጥፋት የመንግስት ጥቅም ላይ ለግል በመዋል በተለይም ወደ አረብ ሀገራት በሚሄዱ ዜጎች የስራ ስምሪት በተፈጸመ ከፍተኛ ማጭበርበርና የሙስና ወንጀል የተጠረጠሩ 6 ከፍተኛ የስራ ኃላፊዎች በቁጥጥር ስር መዋላቸው ተገለጸ። ተጠርጣሪዎቹ በዲጂታል የስራ ገበያ መረጃ ስርዓቱ ውስጥ ያሉ ወሳኝ መረጃዎችን በማጥፋትና በማበላሸት የመንግስትና የህዝብን ጥቅም ለግል በመዋል እንዲሁም ከወኪል ኤጀንሲዎች ጋር ወደ አረብ ሀገራት ከሚሄዱ የስራ ስምሪቶች ጋር በተያያዘ ህገወጥ አሰራሮችን በመዘርጋት ወንጀል መካተታቸው ተጠቅሷል። በቁጥጥር ከዋሉት ዋና ዋና ባለስልጣናት መካከል አቶ ኤርሚያስ ተክሉ ዋና ስራ አስፈጻሚ፣ አቶ ነቢል ማቲያስ ከፍተኛ የስራ ኃላፊ፣ አቶ ብርሃኑ አለቃ የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽሕፈት ቤት ኃላፊ ናቸው። በአሁኑ ወቅት በፌዴራል ፖሊስ በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛሉ። ወደ ውጭ ዜና ስናልፍ ሁቲዎች በሳዑዲ አረቢያ ጂዛን ግዛት ላይ ሌሊቱን የሚሳኤል ጥቃት መፈጸማቸው ተዘገበ። ሁቲዎች በሳዑዲ አረቢያ ጂዛን ግዛት ላይ ሌሊቱን ለተፈጸመው የሚሳኤል ጥቃት ኃላፊነቱን መውሰዳቸውን አስታወቁ። ጥቃቱ የተፈጸመው ሳዑዲ መራሹ ጥምረት በሁዳዴህ እና በካማራን ደሴት በሚገኘው የሁቲዎች ይዞታ ላይ ድንገተኛ የአየር ጥቃት ማድረሱን ተከትሎ መሆኑ ታውቋል። ኢራን እንግሊዝን ደበደበች። ኢራን ለእንግሊዝ ሰጥታ የነበረውን ማስጠንቀቂያ መተግበሯ ተዘግቧል። ቀደም ሲል የኢራን እስላማዊ አብዮታዊ ጥበቃ ኃይል ከኢራን በ4000 ኪሎ ሜትር ርቀት በሚገኘው የእንግሊዝ ዋና ምድር ፌርፎርድ ወታደራዊ ጣቢያ ላይ ጥቃት ሊሰነዝር እንደሚችል ማስጠንቀቁ ይታወሳል። ሆኖም እንግሊዝ ማስጠንቀቂያውን ችላ በማለቷ የተነሳ ኢራን ስፍራው ላይ በመጠን ያልተገመተ እርምጃ መውሰዷን አላይን ዘግቧል።